ሰላም እንዴት ናችሁ? ዛሬ ማሳያችሁ ደግሞ እንዴት ፎርም እና ሪፖርት እናደርጋለን የሚለው ወይም እንሰራለን የሚለውን አሳያችኋለሁ። በባለፈው ጊዜ ያየነው እንዴት ኩዌሪዎችን እንሰራለን የሚለውን አይተናል። ስለዚህ ዛሬ ፎርም እና እንዲሁም ሪፖርት እንዴት እናደርጋለን የሚል አብረን እናያለን ማለት ነው። ስለዚህ መጀመሪያ የምንሰራው ፎርም ነው። ፎርም የምንሰራባቸው ሁለት መንገዶች አሉ። የመጀመሪያው መንገድ ኩዌሪ ሳንሰራ ቴብል ተጠቅመን ሲሆን፣ ሁለተኛው መንገድ ደግሞ ኩዌሪያችንን ሰርተን በኩዌሪው ማለት ነው። ሶ ዛሬ የማሳያችሁ ቀላሉና እኔ የምጠቀመው ሜትድ ኩዌሪን ተጠቅመን ይሆናል ማለት ነው። ሶ የመጀመሪያ ኩዌሪን ባለፈው የሰራነው አለ እዚህ ላይ ያሳየናል። ስለዚህ ፎርም ለመስራት ፎርም ዩዘር የሚለውን ክሊክ እናደርጋለን። ዘን ኩዌሪያችንን እዚህ ላይ መጠቀም አለብን ማለት ነው። ሶ እዚህ ላይ ቴብል ኦር ኩዌሪ ይለናል። እኛ የምንጠቀመው በኩዌሪ ነው። ኩዌሪ ያለ እዛው ላይ። ስለዚህ እቺ ዳብል ግሬተር ዛን እንነካለን። ኔክስት እንላለን። አሁንም ኔክስት እንለዋለን። ዘን እዚህ ላይ ስምን መቀየር ትፈልጋለህ ወይ ይለኛል። አዎ ስሜን መቀየር ፈልጋለሁ እለዋለሁ። ስለዚህ አንድ ጨምርባታለሁ ለየት እንዲል ከሌሎች ለእናንተ ግልጽ እንዲሆንላችሁ። ዘን ፊኒሽ እለዋለሁ ማለት ነው። ሶ ፎርማችንን በዚህ አይነት መንገድ ሰራ። ስለዚህ ዘይት ሁለት አይነት ነገሮች ያመጣልናል፣ የበረከትና የማህሌት። ምክንያቱም በባለፈው ኩዌሪ ሲሰራ ግሬተር ዛን 18 ስላልነው ሁለቶቹ 19 እና 20 ስላላቸው አመጡልናል። ሌሎች 18 አጥቶች ስለሆነ አላመጡልንም ማለት ነው። ስለዚህ የበረከት አይተናል። የማህሌት ለማየት ደግሞ ተቻለቻውን እናያለን። ስለዚህ የማህሌትን አመጡልናል። ዘን ኤክስ እንላለን። ስለዚህ ፎርም በዚህ አይነት መንገድ ተሰራ ማለት ነው። ስለዚህ የመጀመሪያው መንገድ የሰራ ነው። ዘን ከፎርም በኋላ የምንሰራው ስለምንድን ነው? ስለ ሪፖርት ነው የምንሰራው። ክሬት እናለን። ሪፖርት እንሰራ ደግሞ ክሬት እናለን። ዘን እዚህ ላይ ሪፖርት ዊዛርድ የሚል አለ። እሱን ክሊክ እናደርጋለን። ዘን አሁን እዚህ ላይ አይክስታም ሪፖርታችን የምንሰራው በመናችን ነው ይለናል። በቴብል ነው የምንሰራ ወይስ በኩዌሪ ነው ሪፖርትን የምንሰራ ይለናል። በቴብል አይደለም በኩዌሪያችን ነው ቴብል። ስለዚህ በኩዌሪ ነው የምንሰራው እለዋለሁ ምን ሪፖርት። ስለዚህ አሁንም እንደቀደሙ ዳብል ግሬተር ዛኗን ክሊክ አደርጋታለሁ አንዴ። ዘን ኔክስት እላለሁ። ዘን አሁን እዚህ ላይ ያመጣልኛል ማለት ነው። ስለዚህ ፈርስት ኔም ይላል፣ አይዲ ይላል፣ ኤጅ ይላል፣ ሴክስ። እዚህ ላይ የሚላችሁ ምን መሰለኝ፣ እዚህ ላይ ያቀማመጥ አይነቱን የሚነግራችሁ። ስለዚህ እንደዚህ በቀጥታ ይቀበሉላችሁ ወይስ ወደ ጎን ይውላችሁ ነው የሚለው እኔ ባለው መጠቀም እፈልጋለሁ። ስለዚህ ያለው ኔክስት እላለሁ። ዘን እዚህ ላይ ዲሴንዲንግ አሴንዲንግ የሚለውን አለ፣ እሱን አልጠቀምም። ኔክስት እላለሁ። ዘን አሁን እዚህ ላይ ምን ይለኛል ማለት ይሄንም አሳልፈዋለሁ ምንም። ዘን እዚህ ላይ አሁን ምን ይላል? ስምን መቀየር ወይም ትችላለህ ትፈልጋለህ ይለኛል። ስሜን አሁን መቀየር እፈልጋለሁ፣ አጠፋዋለሁ። ማን እለዋለሁ? ከፈለኩ ጂኢ ሎ ፈልጋለሁ፣ ፊኒሽ እለዋለሁ ማለት ነው። ሶ ሪፖርት ሰርቶልኛል። ሪፖርት የሚሰራው በኩዌሪ ተጠቅሞ ነው። በቴብል ከተጠቀመ አራቶችን ነው የሚያመጣልኝ፣ ግን እኔ የፈለኩት ዋናው በኩዌሪ ተጠቅሞ ስለሆነ በሁለቱ በበረከትና በማህሌት ተጠቅሞ ሪፖርቱን ሰርቶልኛል። ስለዚህ የሪፖርቱ ሲም ላይ ጂኢ ይላል። እዚህ ላይ ማየት ከቻላችሁ ዘን ፈርስት ኔም አይዲ ኤጅ ሴክስ አለን። ፈርስት ኔም በረከት 02 19 ሜል የመጀመሪያው ነው። ሁለተኛ ማርታ 03 20 ፊሜል ይሄ ሁለተኛው አለ። ሶ በኩዌሪ ተጠቅመን እንዴት ነው ሪፖርት የምንሰራው ወይም የምናደርገው የሚለው ይሄን ይመስላል። እዚህ ሪፖርት ላይ ደግሞ ስንጠቀመው ወደታች ስክሮል ታደርጉት ምን ያመጣልናል? የተሰራበትን ቀን ፔጁን ያሳየናል። ስለዚህ እዚህ ላይ መንday 5 ሜይ 2025 ፔጅ 1 of 1 ይለናል። ስለዚህ የሪፖርት አሰራር የሚመስልናል። ከመጀመሪያው ጀምረን ቴብል እንዴት ይሰራል፣ ኩዌሪዎችስ እንዴት ይሰራሉ፣ ፎርሞችስ እንዴት ይሰራሉ፣ ሪፖርቶችስ እንዴት ይሰራሉ የሚለው ትምህርት ይሄን ይመስላል። ሰብስክራይብ በማድረግ ቤተሰብ ነው።